ትላንትና ያሳለፍነው የሆነ ህይወት ይኖራል፣ ባልባሌ ነገር ባልተገባ ነገር ማለት ነው። እና እንደነዚህ አይነቱን መሰል የሆኑ ህይወቶች አልፈን ደግሞ እግዚአብሔር ታሪካችንን ለውጦ የተስተካከለ ነገር ላይ አስቀምጦን ይሆናል። እና አንዳንድ ሰው ልብ ብላችሁ አይታችሁ ታውቃላችሁ፣ ስለ ትላንትናው ታሪኩ ሲያስታውስ በመቆጨት ሳይሆን ደጉ ጊዜ እያለን የሚሆን ልብ ብላችሁ ያኔ በደጉ ጊዜ ጠጥተን በሰከርንበት ሰው መተን በጣልንበት እንዲህ ጉልበት በኖረን አሁንማ ይኸው ሽባ ሆንን ይላል። እየሰማችሁ ነው? ግን አሁን ይህ እንደ እናትና መሰል ሰው ኃጢአቱን እያስታወሰው ያለው ከእግዚአብሔር የራቀበትን ወቅትና ዘመን እያስታወሰ እየጨነቀው ሳይሆን አሁን ከእግዚአብሔር ጋር እየኖረው ያለው ኑሮ ትላንትና የነበረውን የኃጢአት ሕይወት ሳያስኖረው የቀረ ሰንሰለት እየመሰለው። ለምን ሰው ቅድስናን የሚጠላው ይመስላችኋል? ለምን ሁላችንም እዚህ ውስጥ አብዛኞቻችንም በሚባል ደረጃ እግዚአብሔርን መከተል ለምን እንደማንፈልግ ታውቃላችሁ? እኛ እግዚአብሔርን በምንፈልገው መንገድ የማይገኝ ስለሆነ ነው። ቅድስናን የማንፈልገው እኛ የምንፈልጋቸውን ብዙ ኃጢአቶች ቅድስናን መጀመርና መኖር ስንፈልግ ማቆም ስለምንጀምር ነው። ለዛ ነው ከአባቶች ሊቃውንት መካከል አንዱ ምን አለ? አቤቱ ጌታ ሆይ የኃጢአት ስርና ጣም ከውስጤ ነቅሎ ስላልጣለ ነው እስካሁን ድረስ እየተቀደስኩኝ የምወድቀው። አብዛኞቻችን የኃጢአት ጣም ነቅላ ስላልወጣችልን ምንም ለመቀደስ ብንሞክር ደሞ መልሰን ወደ ኋላ እንንሸራተታለን። እግዚአብሔር እውነት የሁላችንም በልቡናችን ተተክሎ ያበበውን የኃጢአት ስር ይንቀልልን።